ጤና ይስጥልኝ። አሁን የደረሰን የዓለም አቀፍ ዜና ሜሎኒና የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ግንኙነት በከፍተኛ ሁኔታ መሻከሩ ተሰማ። ይህ በይፋ የታየው አለመግባባታቸው ደግሞ በቀላል የሚስተካከል እንዳልሆነ እየተነገረ ነው። በአሁኑ ወቅት በጣሊያን የማህበራዊ ድረገጽ ላይ ያለው በሰው ሰራሽ አስተዋጽኦ ወይም ኤአይ የተሰሩ ሚሞች ማየት የተለመደ ሆኗል። እነዚህ ምስሎች ሜሎኒን ልክ ከፍቅረኛዋ ጋር በቅርቡ ከተለያዩ ሰዎች የሚጠበቁ ድርጊቶችን ስታሳይ ያሳያል። በአሁኑ የፈጠራ ስራዎች ላይ አዲስ የጸጉር ስታይል ይዛ ስታይ፣ በሌሎች ደግሞ ለብቻዋ የምታሳልፈውን የእረፍት ጊዜ ታሳያለች። ለቀጣይ ማርገጥ ነው። ምስሎቹ በሙሉ ሀሰተኛ ናቸው። ነገር ግን ቀድሞ በሰፊው የተወደደው የጣሊያኗ ጠቅላይ ሚኒስትር እና የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ መካከል በይፋ የተፈጠረው የፖለቲካ መቃቃር በትክክል ስለሚያንጸባርቅ ነው። ባለፉት ጥቂት ወራት ውስጥ በሁለቱ መሪዎች መካከል ያለውን ግንኙነት ከይፋዊ የፖለቲካ ጥቃት ወደ ግል ወስዶታል። ከዚያም መልሶ ወደ እርስ በርስ ፍጥጫ ተሸጋግረዋል። ይህም በአውሮፓ ፖለቲካ ውስጥ ትልቅ ትኩረት ተሰጥቶት የነበረውን ጥምረት በእጅጉ አቀዝቅዞታል። ነገሩ እንዲህ መሆኑ ደግሞ ብዙዎችን አስገርሟል። ምክንያቱም ሜሎኒ በትራምፕ ጆሮ የምታሸኮሽከውን ብቸኛ ሴት ተብሎ የምትጠራባት እንደ ኤሮፓ አቆጣጠር በጃንዋሪ 2025 በነበረው የትራምፕ በዓለ ሲመት ላይ በክብር ወንበር ላይ የተገኘች ብቸኛዋ የአውሮፓ መሪ የነበረች ከጥቂት ጊዜያት በፊት ነበር። ባለፉት የሚያዝያ ወር በአሜሪካ አውሮፓው እቃዎች ላይ የተጣለውን ታሪፍ ተከትሎ የተፈጠረውን ውጥረት ለማርገብ በዋይት ሀውስ እንድትገኝ የተመረጠች እሷ ነበረች። ከጣሊያን የፖለቲካ መገለል የተነሳ በፋሺስት መውደቅ በኋላ በነበሩት የፖለቲካ አመለካከቶች ውስጥ አድጋ እሷ እንደ መካከለኛ እና ተአማኝ የአውሮፓ ቀኝ እጅ መሪ ለመቅረስ ዓመታትን በደከመችበት ሜሎኒ ከትራምፕ ጋር የነበራት የዲፕሎማሲ ግንኙነት ብቻ አልነበረም፣ ይልቁኑ በትልቁ ዓለም አቀፍ መድረክ ላይ ያላት ተአማኒነት ማረጋገጫ ተደርጎ ይወሰድ ነበር። ሆኖም የትራምፕ የማይገመት ባህሪ ለሜሎኒ ከባድ ሆኖባታል። ይህም በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያላትን ተአማኒነት እየጎደላት ይገኛል። የመጀመሪያው እውነተኛ ስንጥቅ ባለፈው መጋቢት ወር መጨረሻ ላይ ነበረ። በወቅቱ የጣሊያን መከላከያ ሚኒስቴር ወደ መካከለኛ ምስራቅ በሚል ለሚበሩ የአሜሪካ ወታደሮች አውሮፕላኖችን በሲሲሊ የሚገኘው የኔት የአየር ማረፊያ ላይ የፓርላማ ፈቃድ እንዳይጠቀሙ ከለከለ። ይህ ውሳኔ የጣሊያን ህገ መንግስት እና ህዝቡ ለጦርነት ያለውን ከፍተኛ ተቃውሞ የወለደው ነበር። ከሳምንታት በኋላ ደግሞ አለመግባባቱ ይበልጥ ተባባሰ። ትራምፕ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነቱ ላይ በሰነዘሩት ትችት ምክንያት በወንጀል ላይ ደካማ ናቸው ሲሉ ጥቃታቸውን ሰንዝሮባቸዋል። ጠንካራ የካቶሊክ እምነት ተከታይ አገር የምታስተዳድረው ሜሎኒ ደግሞ በትራምፕ የተሰነዘረውን ጥቃት ተቀባይነት የለውም ስትል ኮነነች። ትራምፕ ይህ ድርጊት በቀላሉ አላለፉትም። ጣሊያን ዕለታዊ ጋዜጣ በሰጡት መግለጫ በሷ በጣም ነው የደነገጥኩት፣ ድፍረት ያላት መስሎኝ ነበር፣ ነገር ግን ተሳስቻለሁ። እሷ በፍጹም ተቀባይነት የላትም። አሁን እሷ ያቺ የቀድሞዋ ሰው አይደለችም። ጣሊያንም
ያቺ የቀድሞ ሀገር አይደለችም ሲሉ ያላቸውን ቁጣ ገልጸዋል። ሰላም ቆዩን።